በረከት ሀባይብዬ የዛሬ እስቲ የዶሮ ቅመም ላሳያችሁ። እዚህ ላይ ምንፈጭቻል መሰላችሁ ቲማቲም ቃሪያውን ባረዱንና ሽንኩርቱን አንድ ላይ ሐልጫዋለሁ በመኪና እንደዚህ ተሐለጥኩት በኋላ እንደዚህ ውሃውን ብቻ ነው የምፈልገው የምጠቀመው ማለት ነው ሀባይብዬ። ይሄን አልተጠቀመውም። ከዛ እዚህ ላይ ምን አዘጋጅቻለሁ ኩርኩም ይሄ ባረዱ የቃሪያው ማለት ነውና ሰባ ባህራት ፍልፍል አስወጥ ቦድራ አዘጋጅቻለሁ። የሽንኩርት ቦድራና የሽንኩርት ቦድራና የቱም ቦድራ ማለት ነው። የኔ ሽንኩርት ቦድራ አዛዝ ላይ ጨምረዋለሁ። ይሄ ሀባይቢ እንደዚህ ጨምረዋለሁ። ይሄ ማለት ነው እንደዚህ ጨምረዋለሁ። እንደዚህ አማስለዋለሁ ሀባይብ እዩ ማለት ነው። እንደዚህ አማስላለሁ። እንደዚህ ማማ እህቶቼ ተዛም ጨምርበታለሁ መሰላችሁ። እሺ ውዶቼ ተዛ ሐሊብ ትንሽ ትጨምሩበታላችሁ። ሐሊብ እዩ ሐሊብ የተወሰነ ነገር እኔ እንደዚህ ትጨምራላችሁ። ተዛ ቱም በትንሿ ማንኪያ በዚች እንትን ትጨምራላችሁ። እዩ ይሄን ትጨምራላችሁ። ከዛ በኋላ እንደዚህ ታደርጋላችሁ። እንደዚህ ትተውታላችሁ። ተዛ የምን ተጨምራ እሺ ውዶቼ ይኸው እዚህ የስጋ መጥበሻ አለኝ ማለት ነው። የስጋ መጥበሻ ይኸው እንደዚህ እንትን አልመለምለውም ማለት ነው። ለምን እንትን ይላል። ከዛ ሶስ ትንሽዬ ነው ማጨምረው። ከዛ ምን አደርግላችኋለሁ መሰላችሁ አሁን እንደዚህ ሆኗል አይደል ልጆችዋ። እንደዚህ ተውና ምን ጨምርበታለሁ። እዚህ ላይ ዶሮ አጥቤያለሁ። ዶሮ ደግሞ ዶሮ ታይን ይሄ እንደዚህ የሸዋርማው ዶሮ ማለት ነው። ከዛ ምን አደርግላችኋለሁ መሰላችሁ አያችሁ እዚህ ላይ አደርገውና እዩ እንደዚህ ፈልጠዋለሁ ወጥቼው እንደዚህ ፈልጠዋለሁ ቅመሙ እንዲገባው ማለት ነው። ከዛ ለስንት ሰዓት ተዋለሁኝ? ለ4 ሰዓት ተዋለሁኝ እንደዚህ ማለት ነው። ከዛ በኋላ በዘይት አድርጌ ነው የምጠብሰው። እሺ ውዶቼ እንደዚህ ተዋለሁ ይሄን ማለት ነው። ሌላ ምግብ ደግሞ ላዘጋጅ አላችኋለሁ፣ አሳያችኋለሁ። እሺ ውዶቼ እዚህ ላይ ደግሞ ሰመገው የባለፈውን አቀማማሜን አሳይቻችኋለሁ። ይሄንኛ አሁን አንድ ቀን ውለን ነው አሁን ትናንትና ነው ቀምሜ ያስቀመጥኩት ማለት ነው። ዛሬ ያው ትንሽ እንግዲያ ስላለብኝ ብዙ ምግቦች ነው የምሰራው እላችኋለሁ። ያው ምግብ ስራ ትንሽ እንትን ይከብዳል። ትንሽ ዘይት እንዲያይዝባችሁ እንደዚህ አድርጉት፣ እንዲያይዝባችሁ ማለት ነው። ከዛ በኋላ እንደዚህ ሰመጋችሁን ቢስሚላህ ሰመጋችሁን ቆይ ልደርደር ቪዲዮ እንዳይረዝምባችሁ ቆይ እና ይኸው እንደዚህ አረኩት እህቶቼ። ይኸው እንደዚህ ደረደርኩት። ከዛ ምን ታደርጋላችሁ መሰላችሁ ለይሙን ተዳርዳሩ ላይ እዩ ጉድ ማለት ነው። እንደዚህ ታደርጉና ሸራይ ታደርጉና ታደርጋላችሁ ሰላችሁ እንደዚህ ታደርጉበታላችሁ እዩ ማለት ነው። ከዛ ፍሮን አስገባዋለሁ ማለት ነው። አሁን ከዛ ደግሞ ላሳያችሁ ሌላ የሚሰራ እና ውዶቼ የዛ አሰራር ደግሞ ምን መሰላችሁ ድንች 2 ተቀቅላላችሁ። ከዛ ደግሞ ቀይ ስር ማለት ነው ቀይ ስር 3 ተቀቅላላችሁ። ከዛ ትንሽ ብዙ እንዲያታበስሉ ማለት ነው። ከዛ ትንሽ ሊበስል ትታወጡትና በትንንሹ ትከትፉትና ከዛ ምን ትጨምራላችሁ ቀዝበራ ካቸፕ ደግሞ ቆይ ላሳያችሁ አይ ውዶች ማለት ነው። ይሄ መኑዬዝ ካቸፕ ትጨምራላችሁ። ከዛ ፍልፍል አስወጥ ጫው ትንሽ ማለት ነው። ከዛ ምን ታደርጋላችሁ ሐል ትንሽ ታረጉበታላችሁ ማለት ነው። እሱን ታረጉበትና ለይሙን መጠቀም ትችላላችሁ ማለት ነው። ያኛ ሐል ስለምንጠቀም ነው። እሱን አድርጋችሁ አንድ ላይ ታማስሉታላችሁ ማለት ነው። ሀይቀን በጣም አሪፍ ነው ማለት ነው። እዚህ ላይ ደግሞ ፍሩት ሰላጣ ሰርቻለሁኝ። ፍሩት ሰላጣ ታውቃላችሁ ማለት ነው። እዚህ ላይ የሰራሁት ያው ተፍራፍሬዎች ተሁሉም አይነት ሰርቻለሁ እዚህ ላይ እና ወዶቼ እዚህም ደግሞ ሽንኩርት አዘጋጅቻለሁ። ቀይ ሩዝ ነው የምሰራው። ለምሳሌ ይሄንን ትጠብሱታላችሁ ሽንኩርቱን ማለት ነው። በደንብ አድርጋችሁ ተጠብሱትና ሩዙን ታጥቡትና ትጨምሩበታላችሁ ማለት ነው። ቀይ ሩዝ ነው የምሰራው። እዚህ ደግሞ ዶሮ ስጋ አዘጋጅቻለሁ። አሁንም ይሄንንም አሁን ልቀመም ነው።
ያው እኛ ቤት ትንሽ እንግዲያት ይመጣ ትንሽ ስራ ምግቦች ይበዛሉ እላችኋለሁ። እና ለዛ ነው ነገ የዚህን ቪዲዮ ነገ እንትንላችኋለሁ እንዳይበዛብኝ ማለት ነው ሀባይብ